ሰላም ጤና ይስጥልኝ የማለዳ ግሎባል ቤተሰቦች የዕለቱን አበይት መረጃዎች ይዘን ቀርበናል። ዋና ዋና መረጃዎችን ላሰማችሁ። በአማራ ክልል በመንግስትና በፋኖ ኃይሎች የሚያደርጉት ውጊያ ተጠናክሮ ቀጥሏል። ሸዋና ወሎ በተደረጉ ውጊያዎች ከፍተኛ ቁሳዊና ሰብአዊ ጉዳት ደርሷል። በቀዳሚነት እንመለከተዋለን። የአዲስ አበባ ትራንስፖርት ታሪፍ ከ5 እስከ 20 ብር የሚደርስ ጭማሪ ተደረገበት። በዝርዝር ተመልክተነዋል። ጥቃት ማስተናገድ የቀጠሉት የመካከለኛው ምስራቅ ሀገራት እንዴት ሰነበቱ? በዝርዝር ተመልክተነዋል። የዋጋ ንረትና የመብራት መቆራረጥ ያማረራቸው ኩባውያን የኮሚኒስት ፓርቲ ህንጻን አወደሙ። እኚህንና መሰል ዋና ዋና የዕለቱን አበይት መረጃዎች ይዘን ቀርበናል። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ወደ መረጃዎቹ እንሄዳለን። በአማራ ክልል በመንግስትና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። ሸዋና ወሎ በተደረጉ ውጊያዎች ከፍተኛ ቁሳዊና ሰብአዊ ጉዳት ደርሷል። በሰሜን ወሎ ሀብሩ ወረዳ በከለቦ ለስብሰባ ከመርሳ በመንግስት እግረኛ ሰራዊት ታጅቦ የመጣን የወረዳ አመራሮች ፋኖ ኃይሎች በከፈቱበት ተኩስ ስብሰባው ሳይሳካ ተበትኗል። የምርጫ ቅስቀሳና የባህር በርን እናስመልሳለን በሚል ወጣቶችን ወደ ስልጠና ገቡ የሚል ቅስቀሳ እያደረጉ የነበረ ቢሆንም ድንገት ከፋኖ ኃይሎች በተፈጸመ ጥቃት ስብሰባው ተበትኗል። በሌላኛው በሸዋ ቀጠና በአንኮበር ወረዳ ለ3 ቀን በተከታታይ በተደረገ ውጊያ የፋኖ ኃይሎች ድል ማድረጋቸውን ገልጸዋል። የመንግስት ሰራዊት ከአንኮበር ወደ ደረፎ በተንቀሳቀሰበት ወቅት የፋኖ ኃይሎች የደፈጣ ውጊያ በመክፈታቸው የመንግስት ሰራዊት ክፉኛ ጉዳት ማስተናገዱ ተሰምቷል። በተመሳሳይ በምዕራብ ወሎ ቀጠና ወግዲ ማከፍታና አብዬ ኩርባ ላይ መሽጎ በነበረ የመንግስት ሰራዊት ላይ የፋኖ ኃይሎች በከፈቱት የተቀናጀ ጥቃት ማከፍታ አንደኛ ደረጃ ትምህርት ቤት ካምፕ አድርጎ ሲጠቀም የነበረ የመንግስት ሰራዊት ከፍተኛ ጉዳት አስተናግዷል። ተመሳሳይ በጎንደር የመንግስት ኃይሎች ከዳባት ወደ ገደብዬ ባደረጉት እንቅስቃሴ ፋኖ ኃይሎች በገጠማቸው የደፈጣ ውጊያ የመንግስት ኃይሎች ከፍተኛ የሰራዊት አዛዦችን ጨምሮ የሞትና የአካል ጉዳት ማስተናገዳቸው ተሰምቷል። ይህ በእንዲህ እንዳለም የመከላከያ ሰራዊት 11ኛ ምክትል አዛዥ የሆኑት ሜጀር ጀነራል ዘውዱ ሰጣርጌ በደሴ በተገኙበት የሚሊሻና የአድማ ብተና ኃይል ምርቃት ተከናውኗል። የአዲስ አበባ ትራንስፖርት ታሪፍ ከ5 እስከ 20 ብር የሚደርስ ጭማሪ ተደረገበት። በአዲስ አበባ ከተማ የህዝብ ትራንስፖርት አገልግሎት ታሪፍ ላይ ከ5 እስከ 20 ብር የሚደርስ ጭማሪ ተደርጓል። በአዲሱ ተመን ከፍተኛ ጭማሪ የተደረገው የከተማ አውቶቡስ ዋጋ ላይ ሲሆን ከፍተኛው የባስ ታሪፍ ከ50 ወደ 70 ብር ከፍ ብሏል። የአዲስ አበባ ከተማ ትራንስፖርት ቢሮ ዛሬ እሁድ መጋቢት 6 2018 ይፋ የሆነውን የዋጋ ጭማሪ ያደረገው ከአንድ ዓመት ከ4 ወር በኋላ ነው። መጨረሻው ታሪፍ ጭማሪ በተደረገበት ጥቅምት 2017 ዓ.ም የቤንዚንና ነጭ ናፍጣ ዋጋ 91 እና 90 ብር ገደማ ነበር። ታሪፍ ማሻሻያ ሳይደረግ በቆየበት አንድ ዓመት ከመንፈቅ የሚጠጋ ጊዜ ውስጥ የቤንዚን ዋጋ 41 ብር ገደማ ጨምሯል። ነጭ ናፍጣ ደግሞ 49 ብር ገደማ ጭማሪ አሳይቷል። የንግድና ቀጠናዊ ትስስር ሚኒስቴር የመጨረሻውን የነዳጅ ችርቻሮ መሸጫ ዋጋ ጭማሪ ይፋ ያደረገው ባለፈው ሳምንት ማክሰኞ መጋቢት 1 ነበር። በአዲስ ዋጋ መሰረት ቤንዚን 132 ብር ከ18 ሳንቲም የተተመነለት ሲሆን ነጭ ናፍጣ ደግሞ 139 ብር ከ84 ሳንቲም እየተሸጠ ነው። በአዲስ አበባ የትራንስፖርት ታሪፍ ላይ ጭማሪ የተደረገው በወቅታዊ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ የተደረገውን የዋጋ ማስተካከያ ምክንያት እንደሆነ የከተማው ትራንስፖርት ቢሮ ዛሬም ባወጣው መረጃ አስታውቋል። ነገ ጀምሮ ተግባራዊ ይሆናል የተባለው ታሪፍ ለሚኒባስ ታክሲዎች እንደ ሃይገርና ቅጥቅጥ ላሉ ሚኒባሶች እንዲሁም ለከተማ አውቶቡስ የተዘጋጀ ነው። የሚኒባስ ታክሲ ተጠቃሚዎች እስከ 2.5 ኪሎ ሜትር ሲከፍሉት የነበረው 10 ብር ተመን ባለበት እንዲቀጥል ተደርጓል። እስከ 5 ኪሎ ሜትር የሚደረግ ጉዞ ደግሞ ከነበረበት 15 ብር ወደ 20 ብር ከፍ ብሏል። እስከ 15 ኪሎ ሜትር ለሚደርሱ ጉዞዎች የተዘጋጁ የታሪፍ ተመኖች በተመሳሳይ የ5 ብር ጭማሪ ተደርጎባቸዋል። ከ15 እስከ 17.5 ኪሎ ሜትር ለሚደረግ ጉዞ ሲከፈል የነበረው የታክሲ ተመን የ10 ብር ጭማሪ ተደርጎበት 50 ብር ገብቷል። የመጨረሻው ከፍተኛ የታክሲ ታሪፍም ተመሳሳይ ጭማሪ ተደርጎበት ወደ 55 ብር አድጓል። በአዲሱ ታሪፍ መሰረት ዝቅተኛው የሃይገርና ቅጥቅጥ ተመን 15 ብር ሲሆን ከፍተኛው ደግሞ 45 ብር እንዲሆን ተደርጓል። እስከ 20 ብር የሚደርሰው ከፍተኛ ጭማሪ የተደረገው በከተማ አውቶቡስ የዋጋ ተመን ላይ ነው። ዝቅተኛው አውቶቡስ ክፍያ ባለበት 10 ብር እንዲቀጥል ቢደረግም በዚህ ታሪፍ መጓዝ የሚቻለው ከፍተኛው ጉዞ ርዝመት ከነበረበት 12 ኪሎ ሜትር ወደ 7.5 ኪሎ ሜትር ተቀንሷል። በአንጻሩ 7.5 እስከ 12 ኪሎ ሜትር ያለው ርቀት አዲስ ምድብ ተዘጋጅቶለት 15 ብር ገብቷል።
ከ30 እስከ 45 ኪሎ ሜትር ለሚደርስ የአውቶቡስ ጉዞ ሲከፈል የነበረው 40 ብር በ20 ብር ጭማሪ ተደርጎበታል። የመጨረሻው ከፍተኛ የአውቶቡስ ዋጋ በተመሳሳይ የ20 ብር ጭማሪ ተደርጎበት ከ50 ብር ወደ 70 ብር ከፍ ብሏል። አዲስ አበባ ከተማ አስተዳደር የትራንስፖርት አገልግሎት ሰጪዎች በተመኑ መሰረት ተገልጋዮችን እንዲጓጓዙ ያሳሰበ ሲሆን ተጠቃሚዎችም ከህጋዊ ታሪፍ ውጭ የሚያስከፍሉ አገልግሎት ሰጪዎችን እንዲጠቁሙ ጠይቋል። ጥቃት ማስተናገድ የቀጠሉት የመካከለኛው ምስራቅ ሀገራት እንዴት ሰነበቱ? የተባበሩት አረብ ኤሚሬቶቹ ፉጂራ ወደብ በእሳት ተያይዞ ታይቷል። ሳውዲ አረቢያ የሪያድ መከላከያ ሚኒስትር ትላንት ሌሊት በሙሉ ወደ አገሪቱ ግዛት የተተኮሱ 26 ድሮኖችን መጥቶ መጣሉን አስታውቋል። የድሮኖቹ ዋነኛ ኢላማ ዋና ከተማዋ ሪያድና የአገሪቱ ምስራቃዊ ግዛቶች እንደሆኑ ገልጿል። የተባበሩት አረብ ኤሚሬቶች የአየር መከላከያ ስርዓቷ ከኢራን የተተኮሱ የሚሳኤልና የድሮን ጥቃቶችን ለማክሸፍ እየሰራ መሆኑን አስታውቃለች። የዩኤኢ መንግስት ይህንን ያስታወቀው በአገሪቱ ምስራቃዊ የባህር ዳርቻ የሚገኘው ዋነኛ የነዳጅ ኤክስፖርት መተላለፊያ የሚገኝበትን የፉጅራ ወደብ ቅዳሜ ዕለት በደረሰበት የድሮን ጥቃት በእሳት ከተያያዘ በኋላ ነው። ባህሬን ዩኤኢ ላይ ጥቃት በደረሱበት በተመሳሳይ ጊዜ ባህሬን ውስጥም የአደጋ ጊዜ የደወል ድምጾች ተሰምተዋል። ነዋሪዎችም በአቅራቢያቸው ወደሚገኝ መጠለያ እንዲሄዱ ማሳሰቢያ ተሰጥቷቸዋል። ኦማን ውስጥ ባለው የደህንነት ስጋት ምክንያት አሜሪካ በአገሪቱ ውስጥ የሚገኙ የአደጋ ጊዜ ሰራተኞች ያልሆኑ የመንግስት ቅጥረኞችና ቤተሰቦቻቸው አገሪቱን ለቀው እንዲወጡ አዛለች። ኩዌት የአገሪቱ ብሔራዊ ዘብ ባለፉት 24 ሰዓት ውስጥ 5 የኢራን ድሮኖችን መጥቶ መጣሉን በዛሬው ዕለት አስታውቋል። ኳታር ቅዳሜ ዕለት ቀኑን ሙሉ ሲተኮስባት የዋለውንና የቀለበሰቻቸውን የሚሳኤልና የድሮን ጥቃቶች ዘርዝራ ገልጻለች። ሌሊቱን የተፈጸመ አዲስ ጥቃት ስለመኖሩ አልተገለጸም። የዋጋ ንረትና የመብራት መቆራረጥ ያማረራቸው ኩባውያን የኮሚኒስት ፓርቲ ህንፃን አወደሙ። የምግብ ሸቀጦች ዋጋ መናርና የመብራት መቆራረጥን ለመቃወም አደባባይ በወጡ ኩባውያን የኮሚኒስት ፓርቲ ህንፃ ላይ ጉዳት አድርሰዋል። ህንፃው ላይ የደረሰውን ውድመት ተከትሎ 5 ሰዎች በቁጥጥር ስር መዋላቸውን የአገር ውስጥ ጉዳይ ሚኒስቴር አስታውቋል። በኩባ በተከታታይ መብራት ከመጥፋቱ በተጨማሪ የምግብ የመድኃኒትና የነዳጅ እጥረት ተባብሷል። ለዚህም አሜሪካ የኩባ ነዳጅ ላይ የጣለችው ማዕቀብ ዋነኛ ምክንያት ነው። የኩባ ፕሬዝዳንት ሚጌል ዲያዝ ካኔል ለተቃውሞ የወጣውን ህዝብ ጥያቄው ተገቢ ቢሆንም ውድመትና ዜጎችን የሚያውክ ነውጥን አንታገስም ሲሉ አስጠንቅቀዋል። ለመብራት መጥፋት ምክንያት የአሜሪካ ማዕቀብ መሆኑን በኤክስ ገጻቸው የገለጹት ፕሬዝዳንቱ ማዕቀቡ በጭካኔ ለወራት የቀጠለ ነው ብለዋል። ለ3 ወራት ወደ ኩባ ነዳጅ አለመግባቱን ፕሬዝዳንቱ ተናግረዋል። አሜሪካና ኩባ እየተወያዩ መሆናቸውን በተገለጸ በሰዓታት ውስጥ ነዋሪዎች ለተቃውሞ አደባባይ ወጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኩባን አስተዳደር መለወጥ እንደሚፈልጉ አስታውቀዋል። ኩባ በጣም ትልቅ ችግር ውስጥ ናት ያሉት ትራምፕ በወዳጃዊ መንፈስ እንቆጣጠራታለን ብለዋል። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን አሜሪካ በቁጥጥር ስር ከዋለች በኋላ ቀጣዩ አጀንዳ ኩባ መሆኗ መገለጹ ይታወሳል። ኩባ ከምትጠቀምበት ነዳጅ ግማሹ የሚጓዘው ከቬንዙዌላ ነበር። አሜሪካ በቬንዙዌላ የነዳጅ መርከቦች ላይ ማዕቀብ ከጣለች በኋላ ኩባ በነዳጅ እጥረት እየተፈተነች ትገኛለች። ለኩባ ነዳጅ የሚሸጥ አገር ላይ ትራምፕ ታሪፍ ለመጣል ዝተዋል። ኩባ ከዚህ ቀደምም ለዓመታት የዘለቀ የአሜሪካ የነዳጅ ማዕቀብ ስር ቆይታለች። አሁን የተጣለባት ተጨማሪ ማዕቀብ ምጣኔ ሀብቷን እያሽመደመደው ነው። ድንገተኛ አገልግሎት ሰጪ ሆስፒታሎች፣ የህዝብ ማመላለሻዎችና ትምህርት ቤቶች ስራቸውን በአግባቡ ማከናወን ተስኗቸዋል። የአገሪቱ መንግስት የሚያስተዳድረው ጋዜጣ ኢንሶቨር እንደዘገበው ያለፈው አርብ ዕለት የተነሳው ተቃውሞ መጀመሪያ ላይ ሰላማዊ የነበረ ቢሆንም ወደ ውድመት ተሸጋግሯል። ጥቂት ሰዎች የህንፃውን መግቢያ ጥሰው እሳት አስነሱ ይላል ዘገባው። ሌሎች የመንግስት ፋርማሲዎችና ገበያዎች ጥቃት እንደደረሰባቸው ተገልጿል። ማህበራዊ ሚዲያ ላይ የተዘዋወሩ ተንቀሳቃሽ ምስሎች ነጻነት በማለታቸው ድምጻቸውን ያሰሙ የነበሩ ኩባውያን ህንፃዎች ላይ ድንጋይ ሲወረውሩ ያሳያል። የደረሰው ውድመት በአገሪቱ ልዩ ኃይል እየተመረመረ እንደሆነ ተገልጿል። በኩባ ህዝባዊ አመጽ መመልከት ብዙም የተለመደ አይደለም። ሆኖም ግን የመብራት መጥፋት በርካቶችን አስቆጥቷል። ነዋሪዎች ምሽት ላይ ድስትና ብረት ምጣድ በመደብደብ ተቃውሟቸውን ማሰማት ጀምረዋል። ባለፈው ሳምንት በሃቫና ዩኒቨርሲቲ ተማሪዎች ተሰብስበው ትምህርት መቋረጡን ተቃውመዋል። ቤተሰቦቻችን መረጃዎቻችን ይህንን ይመስሉ ነበረ። ቀጣይ ቪዲዮዎቻችን እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትነሱ። ቸርን ሰንብት።